የተወሰኑ ክህሎቶችን በማዳበር ብቻ ከቤታችሁ ቁጭ ብላችሁ በኮፒራይት እጅግ በጣም ብዙ ብሮችን መስራት ይቻላል። ስለዚህ የመጀመሪያው ኮፒራይት ምንድነው? ከየትኛው ነውስ የሚጀምረው? በተለይ ጀማሪ ለሆናችሁ እንዴት አድርገን ነው ቦዲ የምንፈጥረው? እንዴት አድርገን ነው ደግሞ የኛን ክህሎት ለውጪው ላለው ሰው ማሳየት እና መሸጥ የምችለው የሚለውን ነገር አንድ በአንድ እንነጋገራለን። አብራችሁን ቆዩ። በመጀመሪያ ደረጃ ደግሞ ኮፒራይት ምንድነው የሚለውን ነገር እንመልከት። ኮፒራይት ማለት ጥሩ የሆኑ ጽሁፎችን እየጻፍን ፕሮዳክቶችን ማስተዋወቅ፣ የተለያዩ ድርጅቶች የሚያመርቱትን ሰርቪሶችንም ፕሮዳክቶችንም በጥሩ ቃላቶች ጥሩ አድርገን ጽፈን ለሰዎች ማድረስና እነዛን ፕሮዳክቶች እንዲሸጡ ማድረግ ነው። ስለዚህ የት ላይ ነው የምንሰራው ብለን ደግሞ የምናስብ ከሆነ ሶሻል ሚዲያ ላይ ይሰራል፣ ዌብሳይቶች ላይ ይሰራል፣ ሴልስ ፔጆች ላይ ይሰራል፣ ብሎጎች ላይ ይሰራል እና ስክሪፕትም መጻፍ ይቻላል። ስለዚህ የኮፒራይት እውቀት አላችሁ ማለት ሶሻል ሚዲያ ላይ ትሰራላችሁ፣ የተለያዩ ፕሮዳክት ዲስክሪፕሽኖች ላይ ትሰራላችሁ፣ ሴልስ ፔጆች ላይ ትሰራላችሁ እና በጣም ብዙ ቦታዎች ነው መስራት የምትችሉ። ታዲያ ብዙ ብሮችን የተለያዩ ድርጅቶች ላይ ሆናችሁ በመስራት ብዙ ብሮችን የምታገኙበት ነገር አንደኛ ስኪላችሁ በጣም ከፍ ሲል ነው። የኮፒራይት አጻጻፋችሁ የተሻለ ሲሆን እናንተ የጻፋችሁትን ፕሮዳክት ተመልክቶ ደንበኛው መግዛት ሲችል። እንደምታውቁት ጽሁፍ መጻፍ ማንም ይችላል፣ ግን ሰዎችን ሊማርክ የሚችል ሰዎችን ሊስብ የሚችል ኢንፍሉዌንስ የሚያደርግ ወይም ሞቲቭ አድርጎ የሆነ ለምሳሌ አንድ ፕሮዳክት ፈልግ ያለው ለመግዛት ሞባይል ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ነገር ግን ያንን ፕሮዳክት ስፈልግ ጉግል ላይ ሰርች ሳደርግ መረጃውን አገኛለሁ። ያንን እንድገዛ ደግሞ የሚያረጉ ፎቶዎች ላይ የተለጠፉ ጽሁፎች አሉ አይደለ? እነሱን በብዛት እና በጥራት አድርጎ የተለያዩ መረጃዎች አንዳንድ ጊዜ የምንፈልጋቸው ፕሮዳክት ስንፈልግ ብዙ ጊዜ መረጃዎችን አናገኝም እና ፈረንጆች ቪዲዮዎች አይተን ምናምን ነው፣ እኛ ሀገር ላይ ብዙ የሉም እና በእኛ ሀገር ዘይቤ የተጻፉ በደንብ ዲቴል ፕሮዳክት ዲቴላቸውን አይተን ወይም ኢንፍሉዌንስ ፈጥሮብን ልንገዛቸው የሚያስችል ነገር አጻጻፍ ነውና እሱን እንዴት አድርገን እንጽፋለን የሚለው ደግሞ ከዚህ በኋላ እንመለከታለን። ታዲያ ጥሩ ኮፒራይተር ለመሆን ምን ነገሮችን ያስፈልጋሉ ብለን እንጠይቃለን። ብዙ ሰው ምን ይላል? ዲግሪ ነው የሚያስፈልገው ወይ ምንድነው የሚያስፈልገው? መስፈርቱስ ምንድነው ይላል። ደራሲ መሆን አያስፈልግም፣ ገጣሚ መሆን አያስፈልግም፣ ወይም የጽሁፍ ባለሙያ መሆንም አያስፈልግም። ነገር ግን ቆንጆ ቃላቶችን ሰዎች ውስጥ ሊገባና ሰዎችን አትራክቲቭ ሊያደርግ የሚችል ቆንጆ ቃላቶችን መርጠን ነው መጻፍ። እሱን መጻፍ የምንችል ከሆነ ሰዎች ይፈልጉናል፣ የኛ ፕሮዳክቶች ይሸጣሉ። ስለዚህ ካምፓኒዎችም የኛን ብር ሞር ይጨምራሉ። የራሳችንንም ስራ ብዙ ስራዎችን መስራት እንችላለን እና ቃላት አመራረጥ ላይ ምን አይነት ቃላቶችን እንጠቀማለን የሚለው ደግሞ ከዚህ በኋላ እንመለከታለን። በሶስተኛ ደረጃ ደግሞ ምን ላይ ነገሮች ላይ ነው የሚሰራው? ቅድም እንዳልኳችሁ ኦንላይን ማርኬቶች፣ ኦንላይን የሚሸጡ ማንኛውም ማርኬቶች ላይ ኮፒራይቲንግ በደንብ ይሰራል። ሁለተኛ ደግሞ ሴልስ ሌተሮች ቴሌግራም ላይ፣ ፌስቡክ ላይ፣ ሶሻል ሚዲያ አጠቃላይ ቲክቶክ ላይ እነዚህ ነገሮችን ዌብሳይቶችንም በመጠቀም መስራት ይቻላል። ግን ብዙ ሰው ኮፒራይት ሲባል ምንድነው የሚረዳው? ኮፒራይት ይሄ የሰውን የቅጂ መብት ነው የሚመስለው። የቅጂ መብትን ወስዶ የሰውን የሆነ የቅጂ የተወሰደ መስዶ ወደ ራስ ገልብጦ መስራት ነው ብዙ ሰው ሂንቱ የሚኖረው። ብዙ ሰው እውቀቱ እዛ ነገር ላይ ነው እንጂ ይሄኛው ኮፒራይት ምንለው ይሄ አር ነው፣ ያኛው ይሄኛው ደግሞ ደብሊው ነው በጎን በዚህኛው በኩል ተቀምጦ እንደምታዩት። ስለዚህ ኮፒራይት የተለያዩ ኦንላይን ማርኬቶች ላይ መስራት እንችላለን ማለት ነው። አራተኛ ደግሞ ፕሮዳክታችንን እንዴት አድርገን ነው መሸጥ የምንችለው የሚለውን ደግሞ እንመልከት። ፕሮዳክቶችን ለመሸጥ መጀመሪያ የካምፓኒው የተቀጠርንበት ወይም እኛ የምንሰራበትን ካምፓኒ ምን እንደሚሰራ ወይም ምን ሰርቪስ እንደሚሰጥ ማየት ነው። ከዛ በኋላ ምን ታደርጋላችሁ? ሪሰርች መስራት ነው። ሰዎች የቱ ጋ ነው ይህን ፕሮዳክት በደንብ የሚፈልጉት፣ የት አካባቢ ነው፣ ምን አይነት ነገሮችን ብጠቀም ነው የሚለውን ነገር ሪሰርች መስራት ነው። ሁለተኛ ደግሞ ታርጌት ከስተመሮችን መለየት ነው። ታርጌት ከስተመር የምንላቸው ለምሳሌ ተማሪዎች ከሆነ ለተማሪዎች የሚሆን ነገር ማቅረብ፣ ትላልቅ ሰዎች ከሆነ ትላልቅ፣ ህፃናት ከሆኑ ለህፃናት። ስለዚህ ታርጌት ከስተመራችንን መለየት አለብን። እንደሱ ስናደርግ ነው የምንፈልግበት ፖይንት መምታት የምንችለው እንጂ እንደዚሁ ዝም ብለን አምጥተን ብንወረውረው ተፈላጊም አይሆንም፣ የኛም ስራ ደካማ ነው የሚሆነውና
ታርጌት ከስተመር ያስፈልገናል። ሪሰርች መስራት አለብን። ሌላኛው ደግሞ ችግርን ሊፈቱ የሚችሉ ነገሮችን መጻፍ አለብን። ችግርን ሊፈቱ የሚችል ለምሳሌ አንድ ሰው ፊቱ ላይ የሆነ ሽፍታ ቢወጣበት ብጉር ቢወጣበት እነዚህ ነገሮች ሊፈታ የሚችልበትን ነገሮችን እናስቀምጥና እንጽፋለን። እነዚህ ነገሮች በፎቶና በጽሁፍ ስናረግለት ያ ሰው ሴንሲቲቭ ሆኖ ያን ነገር ችግር ስላለበት ያን ነገር ሊፈታልኝ ይችላል ብሎ እውነተኛ የሆነ ማለት ፕሮዳክቱን እውነተኛ የሆነ ሊፈታልኝ ይችላል ብሎ ስለሚያስብ እንደዛ አይነት ነገሮች ላይ ፎከስ አድርጉ። ሌላኛው ቢፎር እና አፍተርን ማስቀመጥ አለብን። በፊት ሳልጠቀም በፊት እንደዚህ ነበረ፣ አሁን ግን ከተጠቀምኩ በኋላ እንደዚህ ሆንኩኝ የሚሉ እንደዚህ አይነት ነገሮችን በምንጠቀምበት ጊዜ ሰዎች ፕሮዳክቱን ይወዱታል። የምንጽፈው ነገር በጣም ሴንሲቲቭ ይሆናልና እነዚህን ቴክኒኮች መጠቀም። ሌላኛው ደግሞ አርጀንሲ ፍጠሩ። አርጀንሲ ማለት ይሄ ፕሮዳክት ከዚህ አካባቢ ነው የመጣው ወይም ከውጭ ነው የመጣው የሆነ አገር ተጠቅሱና ለዚህ ቀን ብቻ ከ20 ቀን በኋላ ፕሮዳክታችን ቶሎ ስለምንጨርስ ቶሎ መታችሁ ውሰዱ ሊያልቅ ነው ብላችሁ ስታረጉ ሰው ቶሎ ነው ያንን ፕሮዳክት የመውሰድ ባህሪ ይኖረዋልና እነዚህ ነገሮችን መጠቀም የተሻለ። በተጨማሪም ደግሞ አዳዲስ ነገሮችን ፍጠሩ። አሁን ከወቅቱ ጋር የሚሄዱ ነገሮች አሉ አይደለ? ከጊዜው ጋር ቋንቋዎችን ስትጠቀሙ ሰዎች አዳዲስ ነገሮችን ከጊዜው ጋር የሚመጡ ነገሮችን የመቀበል ነገር ስለሚኖራቸው እንደዚህ ስታደርጉ ሞር ተቀባይነታችሁ ከፍ እያለ ይመጣል። አምስተኛ ደግሞ ይሄንን ነገሮች በእርግጠኝነት እነዚህ ነገሮች የምታደርጉ ውጤቱንም ታዩታላችሁና የመጀመሪያው አቴንሽን ነው። የሰዎችን አቴንሽን የሚሰርቁ ነገሮችን ፍጠሩ። ለምሳሌ ሁክ መጀመሪያ ላይ ስንጀምር የኛ የምንሰራውን ኮፒራይት ወይም እኛ የምንጽፈው ጽሁፍ ሰዎችን አቴንሽን ወስዶ እንዲያዩት የሚያደርግ ነገር ፍጠሩና እንደዚህ አይነት ነገሮችን ተጠቅሙ። ሌላኛው ወይም ሁለተኛው ደግሞ ኢንተረስት ነው። ሰዎች እንዲፈልጉት ያንን ፕሮዳክት እንዲነሳሱ ፊሊንግ ውስጣቸው ያለውን ነገር ፊሊንግ መፍጠር ወይም ደግሞ ለዛ እቃ ለዛ ፕሮዳክት ስሜት የሚፈጥሩ ነገሮችን ማድረግ ነው። ስለዚህ እነዚህ ነገሮችን ስታረጉ ስሜት የሚፈጥር ወይም ሰዎችን የሚያነሳስ ያንን እቃ እንዲገዙት የሚገፋፋ ነገሮችን ስታረጉት ሞር ሰው እየፈለገው ይመጣል ማለት። ሶስተኛ ደግሞ ዲዛይረብል ወይም የሚጠቅም ነገሮች አንድን ፕሮዳክት ስናስተዋውቅ ለሰው ምን አክል ጠቀሜታ እንዳለው ለምን እንደሚጠቅማቸው እና ምን አክል ጊዜ ደግሞ እንደሚቆይ ጥቅሙን በደንብ የተብራራ ቢሆን ሞር የተሻለ። የመጨረሻው ደግሞ አክሽን መውሰድ ነው። አክሽን ውሰዱ። እናንተ ምንድነው የምታደርጉት? ሰዎች የእናንተን የጻፋችሁትን ነገር አትራክቲቭ አድርገው እንዲጽፉላችሁ እንዲደውሉላችሁ የሚያደርጉ ነገሮችን ማድረግ ነው። በጥያቄ መልክ ወደ ሰዎች መግባት። ኦኬ እንደዚህ ከሆነማ እንደዚህ ነው ብሎ እንዲመልሱላችሁ ማድረግ፣ ሰዎች እንዲደውሉ ማድረግ። እንደዚህ አይነት ሲስተሞችን በተጠቀማችሁ ቁጥር ወደ ሰዎች ትጠጋላችሁ። ከዛ ምንድነው የምታደርጉት? ሪስፖንስ ነው። ፖስት አደረጋችሁ እንደመጠየቅ ነገር። ከዛ ሰው ለሞቅ ፈለገ። ለሞቅ የፈለገውን ነገር ደግሞ በደንብ አብራርታችሁ ምንድነው ሪስፖንስ ትሰጡታላችሁ፣ እንዲደውል ታረጉታላችሁና እነዚህን ነገሮችን በደንብ ከተጠቀማችሁ በጣም ውጤታማ ትሆናላችሁ። ይሄን ነገር ግን በአጭሩ ለማስረዳት አንድ ጥሩ የሚሸጥ አዲስ የመጣ ሞባይል አይፎን 15 16 ኦር አፕል የሆነ ፕሮዳክት ቢሆን ላፕቶፕም ሊሆን ይችላል። ስለ ላፕቶፑ እንዴት አሪፍ እንደሆነ እንዴት ረጅም ጊዜ መቆየት እንደሚችል ብንጠቀመው የምንጠቀምበትን ጥቅሞች ምንድን እንደሆኑ እያንዳንዱን የሚያስረዳና አትራክቲቭ እንደሆነ ፕራይሱም እንዴት አድርገን መክፈል እንደምንችል ስለ ፕሮዳክቱ በደንብ ስናስረዳ ሰው በጣም ይወደውና ያንን ፕሮዳክት የመግዛት ካልገዛ እንኳን የመጠየቅና ለጓደኛው የመንገር ባህሪ ይነሳልና እንደዚህ አይነት ነገሮችን በተጠቀማችሁ ቁጥር የእናንተ ፕሮዳክት ሞር እየተዋወቀ ይመጣል። ስድስተኛ ደግሞ እነዚህን ነገሮችን አርጌ መጥቻለሁ፣ ስለዚህ የት ልሽጠው ለምትሉ ደግሞ የመጀመሪያው በቶሎ ስራ ማግኘት የምትፈልጉ ከሆነ ደግሞ ፍሪላንስ ወይም ደግሞ ቮለንተሪ መስራት ላይ አንድ ዌብሳይት ላይ ትደውላላችሁ ወይም ፌስቡክ ላይም ኢሜል ጉግል ላይም ሰርች ታደርጉና ታዩታላችሁ። ድርጅታችሁ እንደዚህ እኔ ኮፒራይት ነው የምሰራው፣ ስለዚህ ድርጅታችሁ ላይ ይሄ ነገሮች አይቻሉ፣ ስለዚህ እናንተ የምታገኙትን ከስተመር አሁን ከምታገኙት የተሻለ ከስተመር ልስጣችሁ፣ ይሄን እየሰራው በነፃ ነው ማገለግለው ካላችሁ በነፃ ብዙ ሰው አይጣላም፣ እሺ ነው የሚላችሁ፣ የሚስማማው እንደዛ ነው። ስለዚህ አሁን ያልኳችሁትን ስትራቴጂዎች በመጠቀም ስትሰሩ ተፈላጊነታችሁ ሞር ይጨምራል።
እናም የስራ ኦፖርቹኒቲያችሁ ይከፈታል ማለት ነው። ስለዚህ በዚህ መልኩ ስራ ማግኘት ትችላላችሁ። ሌላኛው ደግሞ እዚሁ ሎካሊ የምትሰሩ ከሆነ ኢንተርሺፖች ኢቨንቶች ላይ በመሄድ አንዳንድ አለው አይደለ የድርጅቶች ራሳቸውን የሚያስተዋውቁበት ሰውን የሚያገኙበት ኮሚኒኬሽን ስብሰባዎች እንደዚህ ኢቨንት ይዘጋጀለ እዛ ጋር ስለ ራሳችሁ ሰዎች ስለሚሰሩት ስራ ታወሩና ትተዋወቃላችሁ። ከዛ እኔም እኮ እንደዚህ እሰራለሁ ለምን እኔ በነፃ አልሰራለም ይሄ ነገር አለኝ ከፈለክ ፖርቶፎሊዮን ላሳየ የሰራችሁትን ማለት ነው ይሄ ነገሮች አሉኝ ብላችሁ ስታሳዩት ሰዎች በዛ ምክንያት ሊያገኟችሁ ይችላሉና ያንን ተጠቀሙ። በተጨማሪም ደግሞ ሶሻል ሚዲያ ላይ በሙሉ ተጠቀሙ። ፌስቡክን ተጠቀሙ፣ ቲክቶክን ተጠቀሙ፣ ቴሌግራምን ተጠቀሙ፣ ዩቲዩብን ተጠቀሙ። በጠቅላላ መጠቀም ነው እና ስትጠቀሙ ደግሞ አንዱ ላይ አትድከሙ። ቲክቶክ ላይ ከሆናችሁ አሪፍ የሚባል አሁን ላይ ባለው ቶሎ ሰው ጋር የሚደርሱ ቲክቶክ ከሆነ በቀን 10 ወይ በቀን 5 የእናንተን ቴምፕሌት ወይም የእናንተን ጽሁፍ የሚያሳይ ነገሮችን በደንብ አድርጋችሁ መስራት ነው። ፌስቡክም እንደዛው የሚሰራበት ነው በጽሁፍ ማለት ነው። ስለዚህ ፌስቡክ ላይ ሶሻል ሚዲያዎችን በአግባቡ በደንብ ተጠቀሙ። እርግጠኛ ነኝ በ3 ወራት ውስጥ ሳታቆራርጡ 10 በየቀኑ 10 ቴምፕሌቶች ጽሁፎች እየጻፋችሁ ለሰዎች ጋር የምታደርሱ ከሆነ ብዙ ሰዎችን ታውቃላችሁ። በተለይ ቲክቶክ ላይ ብዙ ሰዎችን ታውቃላችሁ። ተደራሽነታችሁን ከፍ ይላልና እያሻሻላችሁ በየጊዜው እያሻሻላችሁ የምትመጡ ከሆነ በእርግጠኝነት ብዙ ስራዎችን ታገኛላችሁና እነዚህን ሶሻል ሚዲያ ላይ በደንብ ስሩበት። ሌላኛው ደግሞ ኢንተርናሽናል መስራት ነው የምፈልገው እኔ ሎካል መስራት አልፈልግም ለምትሉ ሰዎች አፕወርክ እና ፋይበር ላይ የእናንተን ፖርቶፎሊዮ የሰራችሁትን እስከዛሬ ድረስ የሰራችሁትን ፖርቶፎሊዮ ወስዳችሁ ምንድነው እዛ ላይ ፖስት ማድረግ ነው። ከዛ ከስተመሮችን እንግዲህ እያናገራችሁ አንድ ጊዜ እስከሚመጣ ነው የምትቸገሩት። ከዛ በኋላ በደንብ ትሰራላችሁ። እኔ እንደውም አድቫይስ ማድረጋችሁ ኢንተርናሽናሉን ብትሞክሩ። ምክንያቱም እኛ ሀገር ኢሜል ማርኬቲንግ ገና ነው። በዚህ ውጤታማ ኮፒራይት ላይ ውጤታማ የሚሆን ብዙ ድርጅቶች የሚሆኑ አይመስላቸው፣ ግን ውጪው ላይ በደንብ እየተሰራበትም ያለ እያደገበትም ያለ ነውና ሰውም ስለሚፈልገው እዚህ ውጪ ላይ በደንብ ብትሰሩ ኢንተርናሽናሊ በደንብ ማደግ ትችላላችሁ። ኢቭን ኢፍ ደግሞ ብሩ ሲመነዘርም ብዙ ስለሆነ በዶላር ስለሚከፈላችሁ ጥሩ የሆነ ኢንካም ጀነሬት ማድረግ ትችላላችሁና ኢንተርናሽናሉን በደንብ ተጠቀሙ። የመጀመሪያው የሚሆነው ያው ስትሰሩ እነዚህ ነገሮች ከናንተ ጋር አብሮ ሊሄድ የሚችሉ ነገሮችን መስራት አለባችሁ። ማለት የማይሰለቻችሁ ስራ የማይመስላችሁ ኢንጆይ እያደረጋችሁ የምትሰሩበትን ነገሮች ምረጡ። የመጀመሪያው ዳይሬክት ሪስፖንስ ነው። ዳይሬክት ሪስፖንስ የምንመልስልበት ነው። በተለይ ኢሜል ማርኬት ላይ ያው ለሰዎች አንዳንድ ጊዜ በዓላት ሲመጣ እንኳን አደረሳችሁ ምናምን እንላለን። በውጪው ላይ በደንብ የተለመደ ነው። እኛ ጋር በደንብ እየተሰራበት አይደለም። ዳይሬክት ሪስፖንስ የምንለው ዌብሳይቶች ላይ፣ ሴልስ ፕሮዳክቶች ላይ እንደገና ደግሞ እንደዚህ ሶሻል ሚዲያዎች ላይ ዳይሬክት ሪስፖንስ እና ኢሚዲየትሊ ወደ ሪስፖንስ የምትፈጥሩበት ወይም ምላሽ የምትሰጡበት ስለሆነ እዚህኛው ላይ ጥሩ የሆናችሁ ሰዎች እዚህ ላይ መሳተፍ ትችላላችሁ። በሁለተኛ ደረጃ ደግሞ ሶሻል ሚዲያ ኮፒራይት ነው። ሶሻል ሚዲያ የምንለው ካፕሽን ላይ፣ ዲስክሪፕሽን ላይ ጽሁፎችን የተለያዩ ጽሁፎችን መጻፍ ማለት ነው፣ ወይም እነዛን ፕሮዳክቶችን ማስተዋወቅ ማለት ነው ሶሻል ሚዲያ ላይ። በአራተኛ ደረጃ ደግሞ አድ ኮፒራይት ነው። አድ ኮፒራይት ምንድነው? ማስታወቂያዎችን መስራት ነው። ማስታወቂያዎችን ስንሰራ ምንድነው ፌስቡክ ላይ እንሰራለን፣ ቲክቶክ ላይ እንሰራለን፣ ሌላም ኮሚኒቲ ዩቲዩብ ኮሚኒቲ ላይ እንሰራለን፣ ቴሌግራም ላይ እንሰራለንና ብዙ ቦታዎች ላይ ማስታወቂያዎች እንሰራለን። ስለዚህ የማስታወቂያዎች ኮፒራይት የሚሰራ ሰው ራሱን የቻለ ነው። ዳይሬክት ሪስፖንስ የሚሰጥም ራሱ የቻለ ነው። ሶሻል ሚዲያ ደግሞ ላይ የሚሰራም ራሱን የቻለ ነው። ሌላኛው ደግሞ የመጨረሻው የሚሆነው ኤስኢኦ እንዲኖረው መስራት ነው። ኪወርዶችን ጉግል ላይ ሰርች ሲደረጉ መጀመሪያ ላይ እንዲመጣ ማድረግ ማለት ነው ኤስኢኦ። ወይም የማያረጁ ቪዲዮዎችን ትሰራላችሁ ወይም የማያረጁ ጽሁፎችን ትጽፋላችሁ። ከዛ ሰርች ሲደረግ ከላይ እንዲመጣ የእናንተ የመጀመሪያ ላይ እንዲሆን የምትሰሩበት ነውና እነዚህ ናቸው። ስለ ኮፒራይት ያዘጋጀንላችሁ ቪዲዮ ይሄንን ይመስል ነበር። ግን አንዳንድ ነገሮችን ማንበብ ፈልጋለሁ ማወቅ ፈልጋለሁ ለምትሉ ሰዎች ዲስክሪፕሽን ቦክስ ላይ ከስር አስቀምጥላችሁና የምታነቧቸውን የተለያዩ ቴምፕሌቶች ቡኮች ምናምን ከስር አስቀምጥላችኋለሁ። ከዛ እየወሰዳችሁ የበለጠ ማወቅ ትችላላችሁ። የዛሬ ቪዲዮአችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታረጉ ከዚህ የተሻሉ ቪዲዮዎችን ይዘን እንመጣለን። ቴንክ ዩ